የጋስ ናችሁ ወይ እንደናችሁ ዲቦራኒንግ ዛሬ የፀጉር ቪዲዮ ይዤላችሁ መጣሁ። የዛሬ የፀጉር ቪዲዮ ከዚህ ከቢዩቲ ፎሬቨር ፀጉር ድርጅት ያነሳሁት ይሄንን የመሰለ የሚያምር ከርሊ ፀጉር ነው ማሳያችሁ። ይሄ ፀጉር እንዴት እንደሚያምር መመልከት ትችላላችሁ። የመጨረሻው ቢሆን የመጨረሻ ለስላሳ የሆነ ደግሞ በጣም ቀላል የሆነ ያን ያህል ክብደትና ብዛት ስለሌለው ጭንቅላታችሁን እንደዚህ የሚያስጨንቅ ፀጉር ሳይሆን እንደዚህ ቀለል ያለ ደስ የሚል ፀጉር አሳያችኋለሁ። በድጋሚ ከቢዩቲ ፎሬቨር ነው ያነሳሁት ይሄንን ማለት ነው። ሊንኩን ታች ዘርዝሬ አስቀምጥላችኋለሁ ዲስክሪፕሽን ቦክሱ ላይ። ዲስክሪፕሽን ቦክስን ሄዳችሁ ቼክ አድርጎ እዛ ላይ የቅነሻ ኮድ የሚኖረው የቅነሻ ኮዶችን ዳይሬክት ሊንኩንም የፀጉር ማለት ነው አስቀምጥላችኋለሁ። በድጋሚ የሚያስፈልጋችሁን ኢንፎርሜሽን በሙሉ ታች ታገኛላችሁ። የኔ ፀጉር እንደምታዩት መጀመሪያ እንደዚህ ስታይል አድርጎ ብዬ እንደዚህ ስታይል አድርጋለሁ። የተለያዩ ስታይሎች ሞክሬያለሁ። ዛሬ ይሄ 7/5 ሌስ የሆነ ምንም አይነት ግሉ ጄል የማያስፈልገው ፀጉር ነው። ስለዚህ ለጀማሪዎች ተስማሚ ነው። በቀላሉ እነዚህ ቢዚ ሆናችሁ ሰዎች አለ ወርወር አድርጋችሁ ወጣ ማለት የምትፈልጉ ሰዎች ይሄ መጨረሻ የሚስማማችሁ የፀጉር አይነት ነው። ስለዚህ በድጋሚ ከወደዳችሁት ታች ሊንኩን ተጭናችሁ መግዛት ትችላላችሁ። እዚህ ቪዲዮ ላይ በጣም ቀላል የሆኑ የተለያዩ ስታይሎች አሳያችኋለሁ። እነዚህ ኤቭሪዴይ ማድረግ የምትችሏቸው ቀላል የሆኑ ስታይሎች አሳያችኋለሁ። ስለዚህ ትወዱታላችሁ ብዬ አስባለሁ። በድጋሚ ይህንን የመሰለ የሚያምር ፀጉር የማይፈልግ ሰው አይኖርም እርግጠኛ ነኝ። ለምንም ቀጥታ ከአንቦክስን ጀምሮ ወደ ስታይሊንጎች ስታይል ወደ ማድረጉ እንግባ። እንደሚመስል ላሳያችሁ። እሺ ጋይስ የዛሬ ፀጉር በድጋሚ ከቢዩቲ ፎሬቨር እንደዚህ ነው የመጣው። ውስጡ እነዚህም ቆንጆ የዊክ ካፖች እና ሌሳችሁን ማሰሪያ ላስቲክም ታገኛላችሁ። የዛሬ ፀጉር ያው ግሉለስ ስለሆነ ደግሞ እነዚህን የመሰሉ የቴፕም አሉ። ስለዚህ እነዚህን መጠቀም ትችላላችሁ። ፀጉሩ ደግሞ 7/5 የሆነ ባይ ኖትስ የምንለው በድጋሚ መጨረሻ ቆንጆ ንጹህ ሂውማን ሄር ነው። እንደዚህ ገና ከፓኬጁ አውጥቼ ምን እንደሚመስል እስቲ ላሳያችሁና ከዛ በኋላ ቀጥታ አርገነው ቶሎ ብለን ስታይል እናደርጋለን። ይሄ ብዙ ደቂቃ ሰዓት የሚፈጅ አይደለም ስታይል ለማድረግ እና በጣም ቆንጆ ፀጉር ነው። ትንሽ ጨለማ ስለሆነ እንደዚህ መብራቱን አብርቼ ሳሳያችሁ ይኸውላችሁ ሌሱ ይሄንን እንደሚመስለው የመጨረሻ ቆንጆ አይደለም ወይ? ተመልከቱ። ኦልሬዲ ተሰርቶላችሁ ፕለግ ተደርጎላችሁ ነው የሚመጣው። የኮፍያ አሰራር ደግሞ ይሄንን እንደሚመስለው እንደምታዩት በጣም ቆንጆ ነው። ፀጉሩም እንደዚህ ውብ ነው እንደምትመለከቱት እና በድጋሚ እንደዚህ ምርጥ የሆነ ዌቭ የሆነ የከርል ፓተርን ስለሆነ ያለው በጣም ነው የሚያምር። በድጋሚ አሁን ሆነ ሰመር ላይ ሆነ ፀጉር ነው እና ውበቱ መመልከት ትችላላችሁ። እንደዚህ በድጋሚ ይሄ 100% ግሉለስ ስለሆነ እንደዚህ ሌሱ ማለት ነው ምንም ነገር ሳታረጉበት ቆንጆ የሆኑ ከቆዳችሁ ጋራ ብለንድ ያደርጋልና የፀጉሩ ውበት ይታያችኋል። ስላሴውም ልነግራችሁ አልችልም። ቁመቱ ደግሞ የኔ 24 ኢንች ነው። ስለዚህ ይሄንን ወስደን እስቲ ስታይል እናደርጋለን። ዛሬ ሌላ ዝለት አዳግ የምጠቅስላችሁ ይሄ ኮፍያ አሰራሩን አስመልክቶ ማለት ነው። ይሄንን ገመድ ነው። ይሄ ይታያችኋል። ቆንጆ ሆኖ እዚህ ጎንና ጎኑን ጥብቅ አርጋችሁ ለማድረግ የሚያመች ይሄ ገመድ አለው። እሱ ብቻ ሳይሆን ደግሞ ይሄኛውም ድሮ ስትሪንግም አለው። ስለዚህ ይሄንም ተጠቅማችሁ ኮፍያውን ታጠቡታላችሁ፣ ታሰፉታላችሁ እንደልባችሁ። ከዛ ይሄን ደግሞ ተጠቅማችሁ ፊት ለፊቱን ሌሱን ያዝ ታረጉታላችሁ። ስለዚህ እነዚህን ሁለት ነገሮች መጠቀም እንዳትረሱ። እሺ ጋይስ እንግዲህ ፀጉሩን ስታይል ለማድረግ ዝግጁ ነኝ። እንደዚህ ትንሽዬ የሌስ ቲንትድ ስፕሬይ አለኝና ይሄንን የመሰለ ቲንትድ ስፕሬይ ይሄንን ከአማዞን መግዛት ትችላላችሁ። እሱን እንደዚህ ነፋ አርጌበት ይኸውላችሁ እንደዚህ ቆንጆ ይሆናል። ስለዚህ የበለጠ ከግንባሬ ጋር ማለት ነው ብለንድ ያደርግልኛል። ስለዚህ እሱን አደርጋለሁ። በድጋሚ የፀጉሩ ውበትና ኳሊቲ ነግሬያችኋለሁ። ይሄ መጨረሻ የምወደው የፀጉር አይነት ነው፣ እንደዚህ ዌቭ ቴክስቸሩ ማለት ነው እና በጣም ነው የሚያምረው። ስለዚህ ቀጥታ አርጌው ስታይል ወደ ማድረግ እንግባ። እንደነገርኳችሁ ይሄንን እንዴት እንደማደርገው ማሳያችኋለሁ። እሺ መጀመሪያ እንደዚሁ ሰፊ እንደሆነ ይሄኛው አርጌ ላሳያችሁ። ዝም ብዬ እንደዚህ ጭንቅላቴ ላይ ሳጠልቀው ምን እንደሚመስል ከዛ በኋላ ደግሞ ያችን ገመዷን አጥብቄ ምን ውጤት እንደማገኝ አሳያችኋለሁ። ለምሳሌ እንደዚህ ቁጭ ሳረገው ይኸውላችሁ ካሁኑ በጣም ያምራል። ግን ይሄያችሁት እንደዚህ እንደ ልቡ ብድግ ማለት ይችላል። ስለዚህ ምንድነው ማረገው ይሄንን ገመድ ለኔ እንዲሆን እዚህ ጋር አጠብቀዋለሁ እንደዚህ ማለት ነው። ከዛ ፀጉሩ መልሽ እንደዚህ ሳረገው ይታያችኋል እንዴት ይሄኛው ጥብቅ እንዳለ የትም አይንቀሳቀስም። ስለዚህ በደንብ ኮፍያውንም ትንሽ ማስፋት አለብኝ የበለጠ እንደዚህ ቁጭ እንዲል ለኔ ሆኖ እሱ እንደዚህ ላስተካክልና ከዛ በኋላ ፀጉሩን ራሱ ስታይል ወደ ማድረግ እንገባለን። በድጋሚ ይሄ 100%
ግሉለስ የሆነ ጸጉር ነው። ተመልከቱ ገና ካሁኑ እንዴት መጥቶ አናቴ ላይ እንደተመሳሰለ ማለት ነውና እንደዚህ ይሄንን ፊት ለፊቱን እንዴት አድርገን ነው ሌሱን ከግንባራችን ጋር ከኛ ቆዳ ጋር የምናመሳስለው እንዲህ የተለያየ ነው አብዛኛውን ጊዜ የሚሆንብን ብላችሁ ያላችሁ ሰዎች አላችሁ ከዚህ በፊት። እናንተ ማለት ነው ማድረግ ያለባችሁ አንደኛ ሌሱን ፋውንዴሽን መቀባት፣ አለበለዚያ ብሊች ማድረግም ቆንጆ ነው። ግን ብሊች ከማድረጋችሁ በፊት ፋውንዴሽናችሁን ቀባቀባ አድርጉት። ከዛ በኋላ እንደዚህ ይመሳሰልላችኋል። አለበለዚያ ፋውንዴሽን ባይሆን እንደዚህ አይነት ሌስ ቲንት ማለት ነው። ይሄውን የተለያየ ከለር ይመጣዋል። ሚዲየም ብራውን አለው፣ ከዛ ደግሞ ላይት ብራውን አለው። ለእናንተ ለፊታችሁ የሚሆነው እኔ የምጠቀመው የትኛው ነው? እንደውም ዳርክ ብራውን ነው እኔ ማረጋው፣ ምክንያቱም ትንሽ እዚህ ጋር ማለት ነው በደንብ እንዲመሳሰል ቀይ ሰው ብሆንም። ስለዚህ እሱን አርጋችሁበት እንደዚህ ሌሱ ይታያችኋል። ቆንጅዬ ሆኖ ማለት ነው ቆንጅዬ ሆኖ። እኔ እነዚህ ዊጎች እንግዲህ እያረኩኝም ወጣለው። አንዳንድ ጊዜ ባለቤቴ ሁላ ጸጉርሽ ነው ይለኛል። አዎ እስከ ገዛው ድረስ ጸጉሬ ነው እያልኩ ምልበት ጊዜ አለ። ምክንያቱም እሱ ራሱ መንገር አይችልም ማለት ነው። ያን ያህል ቆንጆ አርጋችሁ ስታይል ካረጋችሁት ሌሱ በደንብ ከናንተ ጋር እየመሳሰላልላችሁ ነው። በድጋሚ ይሄኛው 7.5 ነው፣ እዚህ ድረስ ነው ክፍያው። ስለዚህ የሌሱን ውበት እንደዛ ሳይቻችኋለሁ። አሁን ደግሞ የጸጉሩን ውበት ቁመት አብረን እንመልከት፣ አብረን ስታይል እናርገው። ለዚህ ጸጉር ዛሬ የምጠቀመው ውሃ በደንብ ያስፈልገናል። ትንሽ ረጠብ አድርገን ነው ስታይል ለማድረግ። ከዛ በኋላ እዚህ ጋራ የሼ ሞይስቸር ይሄንን የከርል ዲፋይኒንግ ማድረጊያ ሙስ አለኝ። ስለዚህ እነዚህ ሁለት ነገሮች ነው የምጠቀመው። 4 ነጥብ። ሌላ ጄል ምናምን ማድረግም ትችላላችሁ፣ ግን በድጋሚ አያስፈልገውም ጸጉሩ። ስለዚህ ይሄኛውን ከፍዬ ልለየውና ከዛ በኋላ ይሄኛውን ሳይድ ስታይል አድርጌ መጀመሪያ ይሄኛውን ሳይድ ነው ስታይል ማድረግ ወጣው። ከዛ ደግሞ ይሄንን ስታይል አድርጓለሁ። ዛሬ ከቻልኩ የጎን ክፍያ ማድረጌ ላሳያችሁ ይችላል። ምክንያቱም ጸጉሩ ሁላችሁ ሌሱ ከየትም አቅጣጫ መክፈል ትችላላችሁ። ይታያችኋል እንዴት እንደሚያምር። I just wanna go out and walk with you. Baby, you know I just like to talk with you. You don't have to tell me anything that's new. I just wanna go out and walk with you. I just wanna see your shadow next to mine, sailing over pavement with our 2 arms. I like to see the shape you're in from time to time. I just wanna see your shadow next to mine. I just wanna see the same things you can see, understand the meaning on a new degree. Maybe that could happen when you're next to me. I just wanna see the same things you can see.
እሺ እንግዲህ አሁን ፀጉሩን እንደዚህ የመሀል ክፍያው እንዳለ ማለት ነው ስታይል አድርጌው እንደዚህ ነው የሚመስለው። አሁን ታዲያ ሌላ ያሰብኩትን ሀሳብ ሀፍ ዳውን ማድረግ ፈልጌያለሁ። እሱ ብቻ ሳይሆን ደግሞ ከጎንም ደግሞ ከፍዬ ምን እንደሚመስል አሳያችኋለሁ። ስለዚህ እነሱን ስታይሎች ወደ ማየት እንግባ። እሺ ላይ ሶስተኛ ስታይል ደግሞ የሞከርኩትኝ ይሄንን የመሰለ የጎን ፓርቲንግ ነው እና በጣም ያስባል። እንደምትመለከቱት ብዙዎቻችሁ አንዳንድ ሰዎች የጎን ፓርቲ ብቻ የሚመርጡ አሉ እና እንደዚህም ማድረግ ትችላላችሁ የሚለውን ለማሳየት ነው ለእናንተ። ይሄኛውን ስታይል የመጨረሻው ልጅ አለው እውነት ለመናገር በጣም ማለት ነው እና የኔ የመጨረሻ ውጤት ይሄ ነው። በድጋሚ የተለያዩ ስታይሎች እንደዚህ አድርጋችሁ መሞከር ትችላላችሁ። በተረፈ ቪዲዮውን ከወደዳችሁት ላይክ መስጠት እንዳትረሱ። በሚመጣው እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።